የአይን ሞራዬ በሰለ አልበሰለ፣ የኔ ሞራ ደርሷል አልደረሰም ብላችሁ በተለይ ደግሞ የአይን ሞራ አለበት ሲባሉ ደንገጥ ለምትሉ ሰዎች የሰራሁት ቪዲዮ ነው። ብታደምጡት ታተርፉበታላችሁ። አይን ሞራ ሕክምናን በተመለከተ በጣም ብዙ የተሳሳተ ግንዛቤ አለ። ከነዚህ ውስጥ ደግሞ አንደኛው የአይን ሞራ በሰለ አልበሰለ የሚባለው ነገር ነው። የአይን ሞራ መብሰል አለመብሰሉ ሰርጀሪ ከመፈለግ ጋር ምንም የሚያገናኘው ነገር የለም። ሰርጀሪ ለመደረግ አንደኛው መስፈርት ሞራው የዕለት ተዕለት ተግባር ላይ ጫና አለ የለም የሚለው ነው። ሌላኛው ደግሞ ከጀርባ ሌላ ችግር ካለ ሐኪሙ ቼክ ማድረግ አለብኝ ብሎ ካሰበ ማለት ነው። ስለዚህ በሰለ አልበሰለ ብላችሁ ለምትጠይቁኝ ሰዎች መልሱ በሰለ አልበሰለ የሚለው ነገር ምንም የሚያስጨንቅ ነገር የለውም። ሌላኛው ነገር ሞራ ከተሰራ በኋላ ድጋሚ ይመለሳል አይመለስም ብላችሁ የምትጠይቁኝ ሰዎች ሞራ ከተሰራ በኋላ ድጋሚ አይመለስም። ሌላው አንድ ሰው ሁለቱንም አይን በአንዴ ሰርጀሪ ሊሰራለት ይችላል፣ ወይም ደግሞ በሳምንታት። ብዙ ጊዜ የሚመከረው አንድ ሰው ሞራው ለምሳሌ አንደኛው አይን ከተሰራ ከሳምንቱ በኋላ ደግሞ ሁለተኛውን አይን መሰራት ይችላል ማለት ነው። አንዳንዶቻችሁ ስኳር ያለው ሰው ሞራ ሰርጀሪ መሰራት የለበትም ብላችሁ ልታስቡ ትችላላችሁ። በነገራችን ላይ እኔ የረቲና ሐኪምም እንደመሆነ መጠን አብዛኞቹ ታካሚዎች የስኳር ታካሚዎች ናቸው። በጣም ብዙ ሞራ መሰራው ደግሞ ስኳር ያላቸው ሰዎችን ነው ካለው ሬሾን ሳየው ማለት ነው። ስለዚህ አንድ ሰው ሞራ ካለው ስኳርም እያለው ዲያቤቲክ ሆኖ ሰርጀሪ ሊሰራለት ይችላል። ነገር ግን ስኳሩ ቁጥጥሩ ቆንጆ መሆን አለበት። ከዛ ውጭ ሞራ ሲሰራ ተሰርቶ በአውት ፔሸንት ማለት መጥቶ ተሰርቶ ወዲያውኑ ደግሞ ወደ ቤት መሄድ ይችላል። ግዴታ ሆስፒታል ውስጥ ወይም ክሊኒክ ላይ መቆየት ማደር አይጠበቅበትም። ሌላው የተሳሳተ ግንዛቤ ደግሞ ሞራ ከተሰራ በኋላ ፊታችን መታጠብ እንችላለን ወይስ አንችልም ብለው የሚያስቡ ሰዎች አሉና ፊት መታጠብ በተለይ ደግሞ ውጩን ማጽዳት ወዲያውኑ ከተሰራ ወዲያውኑ ማድረግ ይቻላል። ነገር ግን አይን ውስጥ ውሃ መግባት የለበትም። ይህም አንዱ የተሳሳተ ግንዛቤ ነው ማለት ነው።